እንደምታውቁት ቅድምም እንደተባለው ከ10 በላይ ሆናችሁ ማምለክ አትችሉም ስንባል እግዚአብሔር ታሪክን የሚለውጥ አምላክ ስለሆነ በጸሎተ ሐሙስ ዕለት ታሪኩን ቀይሮልን በአንድ ላይ ተሰባስበን እግዚአብሔርን አመስግነናል፣ አምልከናል። በዚሁ ቦታ ትንሣኤ ለእለ አመነ ብለን አምላካችንን ለእኛ ሲል ሞትን ድል አድርጎ የተነሳውን ሞታችንን በሞቱ ድል ያደረገውን ጌታ ስናመሰግን ሰንብተን ዳግም ትንሣኤውንም በዚሁ አክብረን እንደ እግዚአብሔር ፈቃድ በማግስቱ የሚካኤል ዕለት ወደ ቅዱስ ሲኖዶስ ስብሰባ ወደ ኢትዮጵያ ሄጄ ነበር። በሰላም እግዚአብሔር አስፈጽሞን ደግሞ የመጨረሻው ዕለት በዚሁ ዕለት ዛሬ ከእናንተ ጋር አብረን እንድናመልክ አብሬ እንዳመልክ ስለፈቀደልኝ ስሙ ለዘላለም ይክበር ይመስገን። ያለ እግዚአብሔር ፈቃድ መውጣት፣ መግባት፣ መተኛት፣ መነሳት፣ መብላት፣ መጠጣት፣ ይሄን እጀምራለሁ፣ ይሄን እፈጽማለሁ፣ ይሄን እናደርጋለሁ፣ በዚህ ሰዓት ይሄን አከናውናለሁ ማለት አይቻልም። ሁሉ የሚሆነው እግዚአብሔር ሲፈቅድ ነው እና ትንሣኤን አንድ ብለን ዛሬ 50ኛ ቀን ላይ ደርሰናል። በቤተ ክርስቲያናችን ሕግና ስርዓት ቀኖና መሰረት ዛሬው ቅድም መምህር እንደገለጹልን በዓለ 50 ታላቅ ዕለት ነው። መንፈስ ቅዱስ ለሐዋርያት የወረደበት ዕለት ነው። ቤተ ክርስቲያን የተመሰረተችበት የተወለደችበት ዕለት ነው እና በ50ኛው ቀን በጽርሐ ጽዮን ሳሉ መንፈስ ቅዱስ በላያቸው ላይ ወረደ። በእሳት አምሳል እያንዳንዳቸው ላይ በእሳት ላንቃ አምሳል መንፈስ ቅዱስ ወረደላቸው። እመቤታችንም ነበረች፣ ቅዱሳት አንስትም ነበሩ እና ለሁሉም የእግዚአብሔር መንፈስ በወረደላቸው ጊዜ ወተናገሩ በነገረ ሁሉ በሐውርት በሀገሩ ሁሉ ቋንቋ ተናገሩ ይላል። ምስጢርን የሚገልጽ እግዚአብሔር መንፈስ ቅዱስ ምስጢሩን ገለጸላቸው። ለእኛም ምስጢሩን እግዚአብሔር ይግለጽልን። ብዙ የተደበቀ ነገር አለ፣ ብዙ ነገር አለ። እግዚአብሔር መንፈስ ቅዱስ ውስጣችንን እንዲጎበኘው ያስፈልጋል። እግዚአብሔር ውስጥን ሲጎበኝ መንፈስ ቅዱስ ያጽናናል። እግዚአብሔር መንፈስ ቅዱስ እኛ ልቡናችንን ስንከፍት በውስጣችን ያድራል። የእግዚአብሔር መንፈስ ቅዱስ የሚያጽናና፣ የሚያነጻ፣ የሚያጽናና፣ እውቀትን ጥበብን የሚገልጽ፣ የሚያስተምር፣ የሚመክር፣ የሚራራ እንደሆነ በብዙ ቦታዎች ላይ ተጠቅሶ እናገኘዋለን። ስለዚህ አጽናኝ የሆነው መንፈስ ቅዱስ ልቦናችንን እንዲያጽናናው እና እንዲያጸናልን የእሱ ቅዱስ ፈቃድ ይሆንልን። ልቦናችን ጽናት ያስፈልገዋል። መንፈስ ቅዱስ ከመውረዱ በፊት ደቀ መዛሙርቱ እንደዚሁ ነበሩ፣ ፍሩሃን ነበሩ። አይሁድን ፈርተው በር ዘግተው መብራት አጥፍተው መሄጃው መውጫው ቀዳዳው ጠፍቷቸው ተጨንቀው በነበሩበት ሰዓት የትንሣኤው ጌታ መድኃኔዓለም ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለእናንተ ይሁን፣ አይዟችሁ፣ አትፍሩ እያለ ሲያጸናቸው ከቆየ በኋላ ነው ወደ ቢታንያ አወጣቸው። አውጽኦሙ አፋ እስከ ቢታንያ አንሣ እዴሁ ወባረኮሙ። ወደ ቢታንያም አወጣቸው። ከዚያም ደግሞ ባረካቸው። እጆቹን አንስቶ ባረካቸው። ከባረካቸውም በኋላ ደግሞ አንትሙሰ ንበሩ ኢየሩሳሌም ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም፣ ከሰማይ ኃይልን እስክትለብሱ ድረስ በዚሁ በኢየሩሳሌም ቆዩ ብሎ ተስፋ ሰጥቷቸው አረገ። ባረገ በ10ኛው ቀን መንፈስ ቅዱስ ላከላቸው። እነሆ መንፈስ ቅዱስ በመጣ ጊዜ በላያቸው ላይ በወረደ ጊዜ
እነሆ ጥቡዓን ፍሩሃን የነበሩ ጥቡዓን ሆነዋል። ምንም የማያውቁ የነበሩትም እንዲሁ 72 ቋንቋ ተገልጦላቸው በሀገሩ ሁሉ ቋንቋ ሲናገሩ ቋንቋ በየሰው ቋንቋ ሲናገሩ እንደነበር መጽሐፍ ይናገራል። እግዚአብሔር መንፈስ ቅዱስ የእውቀት መንፈስ ነው፣ የጥበብ መንፈስ ነው፣ የማስተዋል መንፈስ ነው። ስለዚህ ለእኛም ያ ቅዱስ መንፈሱን እንዲልክልንና አእምሮውን፣ ጥበቡን፣ ማስተዋሉን እንዲገልጽልን የእሱ ቅዱስ ፈቃድ ይሆንልን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር መንፈስ ቅዱስ ለሕፃናቱም የትምህርትን የእውቀትን ለእኛም የማስተዋሉን ጸጋ ያድለን። ማስተዋል የሚባለው ነገር እግዚአብሔር መንፈስ ቅዱስ ካልገለጠ በስተቀር ሊኖር አይችልም። ለዚያ ነው የምታዩት ምሁራን የተባሉት ሁሉ እንደምትሰሙት እንደምታዩት ምንም የምሁርነት ጸባይ የእውቀት ጸባይ ሳይሆን የሚታይባቸው እንደውም ካልተማሩት ብሰው የሚታዩት አእምሯቸው ስለተደፈነባቸው ነው። ያስተውሉ ዘንድ መጻሕፍትን ገለጸላቸው እና ልባቸውን ገለጸላቸው። ማስተዋልን እግዚአብሔር መንፈስ ቅዱስ ሲያድል ነው መልካሙን ከክፉ የሚጎዳውን ከማይጎዳ የሚመራውን ከጣፋጩ መለየት የሚቻል እና እግዚአብሔር መንፈስ ቅዱስ ሲወርድላቸው ሐዋርያት ስለ ስሙ ጠንክረው ማስተማር ጀመሩ። በአንድ ቀን ጴጥሮስ በዚያ በዕለተ ዓርብ አላውቀውም ሲለው የነበረውን ክርስቶስን ገለጠው፣ ሰበከው። እናንተ በቀናት አሳልፋችሁ ሰጥታችሁ የገደላችሁት እያለ ስለ ክርስቶስ ያን ሁሉ ሕዝብ በጉባኤ መካከል መመስከር ጀመረ። አያችሁ፣ እግዚአብሔር መንፈስ ቅዱስ እውቀቱን ሲገልጥ የፍርሃት መንፈስ ሲወገድ እውነተኛ መንፈስ የእውነት መንፈስ ጰራቅሊጦስ አጽናኝ መንጽሔ የሚሆነው መንፈስ ቅዱስ የሚያረጋጋው መንፈስ ቅዱስ በእነሱ መካከል ሲገለጥና በእነሱ ላይ ሲያድር በጥባት ማስተማር ጀመረ። 3000 ሕዝብ በአንድ ቀን አመኑ ነው የሚለው 3000 እና እግዚአብሔር መንፈስ ቅዱስ ዛሬ በቤተ ክርስቲያናችን የሚከበርበት ዕለት ነው። ያከበራችሁት መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ሁላችሁንም ያክብራችሁ። የእውቀቱን ጥበቡን ማስተዋሉን ይግለጽልን። ለሀገራችን በተለይ ለሕዝባችን ለምሁራኑም ሁሉ እግዚአብሔር ማስተዋሉን ይግለጽልን። እግዚአብሔር ከሁላችሁ ጋር ይሁን።